እንግዲህ ቹቼሽ ብዙ ጠብቃለህ ካንቺ እንኳን የመቅደስ ገብረመድህን በገባይ ልክ የተሰኘው ግጥም መድብል በይፋ ተመርቀዋል። አጨብጭቡ አጨብጭቡ አጨብጭቡ። ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ተመልካቾቻችን አሁን በመግባት ላይ የሚገኘው የገጣሚ መቅደስ ገብረመድህን የግጥም መድብል ሊመረቅ ነው። እንግዲህ ምረቃዋን በተመለከተ ገባ ብለን እናያለን። እንግዲህ ዛሬ በገባይ ልክ የተሰኘው መጀመሪያ ስራዋ ይቀርባል። መቅደስ እንደምታውቋት እንግዲህ በጣም ጎበዝ ጀማሪ ገጣሚ ናት። የግጥሟን ምረቃ በተመለከተ ምን መስል ድባቡ እንደሆነ እናንተ በምረቃው ስነ ስርዓት እንደተገኛችሁ አድርገን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። መልካም የግጥም ምረቃ። ከአንድ ዓመት በፊት ቲክቶክ ከፋፍቼ በአውራ ጣቴ ነካ ነካ ሳደርግ ከአንድ ቃለ መጠይቅ የተቆረጠ አጭር ቪዲዮ ከፊት የተደቀነ አንዲት ክብ ፊት ደንቦሽቦሽ ያለች ወጣት ዥንጉርጉር ሻርፕ አድርጋ ግራሚ ግጥም ስታነባ አየኋት። የግጥሙ ሐረጎች አይነገሬ ቃላት ስለነበሩ ትኩረቴን ሳበው። አይን አፈጠጥኩ። ወጣቷ ግጥሙን በስሜት ማለትም በአክት ታሽጎደጉደዋለች። ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ከፈለጉም ጫካ ከፈለጉም ቤት ውስጥ አይንሽን ካይናቸው አፍሽን ካፋቸው ገጣጥመው እየሳሙሽ የማታፍሪ ፍጡር አንቺንም አይንፉሽ። የአገሬ ብርቅዬ አንቺም ዋሽንት ነሽ ስትል ሳቄ ለቀኩት። በግርምት ራሴን አወዛወዝኩ። ይቺ ወጣት ከየት ተገኘች? የት ናት ብዬ ጠየቅኩ ራሴ። የወጣቷ አነባበብና ስሜት በጣም ማረከኝ። የድምጿ ውበት፣ ለእያንዳንዱ ቃል የምትሰጠው ስሜት ወይም አክሽን ገራሚ ነው። እኔ ደግሞ አንድ የጥበብ ስራ ከአካላዊ እንቅስቃሴ ጋር አዋህዶ የሚዘፍንና የሚገጥም ሰው ወዳለሁ። እነ ጥላሁን ገሰሰ፣ ነዋይ ደበበ፣ ፀሐዬ ዮሐንስን የምወዳቸው ለዚህ ነው። እያንዳንዷን ሐረግ በሚዘፍኑበት ሰዓት በፊታቸውና በእጃቸው እንቅስቃሴ ይገልጹታልና። እናም ይችን ወጣት የፊቷ እንቅስቃሴዋ ስቦኛል። ከዚያ ቅዳሜ በማዘጋጀው የቲቪ መዝናኛ ሾው እንግዳ እንድትሆን በቲክቶክ አካውንቷ ጠየኳት፣ ጋበዝኳት። ፈቃደኝነቷን ወዲያውኑ ገለጸችልኝ። በቃለ መጠይቃችን ወቅት በጣም ጎበዝ፣ ተስፋ የሚጣልባት ገጣሚ እንደምትሆን ገምቼ ነበረ። ያቺ ወጣት የዛሬዋ ሙሽራ ወይዘሮ ለታይ ገብረስላሴ አቀማጥለው በነፃነት ያሳደጓት ቅብ ፊቷ ገጣሚ መቅደስ ገብረመድህን ናት። ይሄው ግምቴ ልክ ነበረ። ይህን የመሰለ ምርጥ ግጥሞች የመሳሰሉ የተሰባሰቡበት የተሰባጠሩበት መጽሐፍ ለህትመት አብቅታለች። እንኳን ደስ ያለሽ መቅደስ፣ እንኳን ለዚህ አበቃሽ በሏት በጭብጨባ እንደገና። ጤና ይስጥልን። እንደምን ከርማችኋል? እንደምን ውላችኋል? ውድ ክቡራትና ክቡራን እንግዶቻችን ጥሪያችን አክብራችሁ እዚህ ስለመጣችሁ ከልብ እናመሰግናለን። በመቅደስ ይህ በገጣሚ
መቅደስ ገብረመድህን የተደረሰው በገባይ ልክ የተሰኘው መጽሐፍ የምረቃ ስነ ስርዓት ነው። ክብር ይገባቸዋል ስለመጣችሁ በድጋሚ። ዛሬ መቅደስ የመጀመሪያ ስራዋን አቅርባለች። ዛሬ ለጠራቻቸው እንግዶች የእንኳን መጣችሁ ንግግር እንድታደርግልን በአክብሮት እንጋብዛት። መቅደስ ይባላሉ። በሶሻል ሚዲያ ትንሽ ጊዜ ቆዩ መሰለኝ። የሚባለው ያህል ታርጌት ባለቤታም ትንሽ ቆይቻለሁ። በጣም ነው የማመሰግነው። እውነት ይህ ሁሉ ሰው አልጠበቅኩም። በቃ እያልኩ የነበረው ቤተሰቦቼ፣ ጓደኞቼ ከመጡ በቃ ወይም ብዙ ሰው ይመጣል የሚል ኤክስፔክቴሽን አልነበረኝም እና እግዚአብሔር ያክብራችሁ እዚህ ስለመጣችሁ። እውነት በጣም ምንም ቃል የለኝም። ራሳችሁ ይሄ ነገር እንዲሳካ በጣም ብዙ ሰዎች ነው የጣሩትና ምስጋናው ለመጨረሻ ቢሆንም ግን ይሄ መጽሐፍ እኔ ብቻ አይደለም የሰራሁት። በጣም ብዙ ሰዎች ናቸው ይዘው ይሄን ያህል ትልቅ መጽሐፍ ሆኖ ሳይሆን ግን እኔ በመጽሐፍ መልክ እመጣለሁ ብዬ ስላላሰብኩኝ ከዛ መጽሐፍ ሆኖ ሳይሆን እንደዛ አስብሎኛል። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እግዚአብሔር ያው መቅዲ ንግግሩን አሳጠረችው። ያው ግጥም ነው የምችለው መሰለኝ እንቅላት ይችላል አይደለ መቅዲ? ብዙ ንግግር አልችልም ያለች። በጣም እናመሰግናለን። የዛሬው የክብር እንግዳችን የምንወደውና የምናከብረው አንጋፋው ድምፃዊ አብዱኪያር ብዙዎቹ ከድምፃዊነቱ ነው የሚያውቁት። ከድምፃዊነቱ ባሻገር በግጥም ደራሲነቱ ይታወቃል። ብዙ ግጥሞችን የደረሰ የዘፈን ግጥሞች የደረሰ ነው። ወደ መድረክ አብዱኪያር እንኳን ደህና መጣህ። ዝነኛው ተወዳጁ በሁሉም ዘንድ የሚወደድ አይደል አብዱኪያር። ወግ አዋቂው፣ ጨዋታ አዋቂው፣ ተናግሮ የማይጠገብ 3 ሰዓት ቢያወራ 3 ደቂቃ የሚመስል እውነቴን ነው። እንዲህ አይነት ሀብት ነው ያለን። እሱ ስለ መጽሐፉም እንደ ክብር እንግድነቱም ደግሞ የሚናገረው ይኖራል። ወደሱ አየሩ ለቅቅ ያለው እንዴት ናችሁ? ሰላም ነው አይደል? ብዙ ማውራት አልችልበትም። መቅዲዬ እንኳን ደስ አለሽ። ጩጮቹ በጣም አሪፍ ሆናቸዋል። ለሶስት ነገር ነው እዚህ ቤት የመጣው። ብዙ ደቂቃ አልወስድባችሁ። በጣም ማሰብ ትችላላችሁ። በጣም ጥልቅ ነው የእናንተ ነገር። ደስ ነው የምትሉኝ። ግን በአጋጣሚ ብዙ አልገናኝም ሌላ ቦታ ስለምነው። በጣም ነው የምወዳችሁ። ላገኛችሁ እፈልጋለሁ። ከእኛ ስራ ጋር ደግሞ አይሆንም። እናንተ ጠዋት ትነሳላችሁ፣ እኛ ጠዋት እንተኛለን። አይሆንም በጣም አሁን ግን እንደምንም እየተሟሟኩኝ ነው። ይሄ ለመጀመሪያ ጊዜ ነው የግጥም ቦታ ሲገኝ ደስ ብሎኛል። ሶስቱን ነገር ተናግሬ ብቻ ያለው የመጀመሪያው መቅዲዬ ጩጬ ነሽ፣ ብዙ እንጠብቃለን ካንቺ፣ እንኳን ደስ አለሽ። ሁለተኛው ደግሞ ይሄ ሁሉ ሀሳብ የሁሉ ጥልቅ የሆነ በምርምር በምናምን የሚመጣ ግጥም እንደው ዘፈናችን ላይ ብታመጡልን ምናልባት እዛ ጋር ደግሞ ዜማም ያግዛቸዋልና
ቀላል ነው ለእናንተ ብዬ ስላሰብኩ እባካችሁ ገጣሚያን ስቱዲዮ አካባቢ እኔም ካለው ወይም ከሌለው ሰው መድቤ ቢሆን ከብዙ ዘፈኖች ጀርባ እናንተ መኖር አለባችሁ። ፕሊዝ የእናንተን ሀሳብ በዜማ በምናምን መስማት እንፈልጋለን። አሪፎች እኮ ናችሁ በጣም። ሶስተኛው በጣም ነው ወዳችሁ። እንደዚህ ማውራት አልችልም። ቴንኪው በጣም አመሰግናለሁ። አላህ ይስጥልኝ። እንጨዋታለን ጊዜ ጊዜሮች በቅደሽ ያው ሜድ ስለሆነ እሺ ዘፈን ይቻላል አብዱኪያር በጣም ለኔ ዘፋኝ ማለት ዘፋኝ ስላችሁ ከሙዚቃ አርት ብቻ አይደለም አንጻር ብቻ አይደለም። በጣም ጊዜ በህይወት የመጡ በጣም ብዙ ነገሮች የለወጠ ሰው ነውና ትችያለሽ መባልን መጽሐፉ ዋን ስቴፕ ሄደው በሱ ምክንያት ነው። ትችያለሽ መሄድ አለበት መውጣት አለበት ምትችይው ነገር ነው የሚለው ነገር የመጣው በሱ እና እባካችሁ በደንብ አመስግኑ ነው። እሱም ባወራሁት በእያንዳንዱ ቅጽበት አንዳንድ ነገር ነው የሚቀስመው እና ይቅርታ ግን ከሙዚቃ በላይ ነው እሱ ማለት ከብዙ አንጻር ነበር ከብዙ ነገር እውነት የምሬን ነው። በእውነት እኔ ታዋቂ አይደለም አዋቂ የሚለው ነገር ይጨመርበት እና በጣም ከልቤ ነው የማመሰግነው። አንድ ጊፍት አይቻልም ብሎ ነበር ግን አንድ ነገር ሰጠው አሰብኩኝና የግዴታ ነው የሰጠው ያሉት ማለት እሱ ሳይፈልግ ስለዚህ ትዝላችሁ በማጨብጨብ ስራዬ አዶራ ያራስ ይባላል። አዶራ ጊፍት የምታውቁት ከሆነ በጣም ጎበዝ ልጅ ነው፣ ወጣት ልጅ ነው። ግን በጣም ብዙ ስራዎች ነው የሚሰራው። እዘዙት። በጣም ብዙ አይነት ፍሬሞች ዋው ይነበባ ይነበባ ድሮ ቱፊና ቃሪዎች ስሟን ወደታች ጽፋችሁ ጊዜ ጽፋችሁ ታውቃላችሁ። እንደዛ ነው የሆነው። አብዱኪያር ይላል። ይነበብ እሺ የምር ስለሆነ ነው። እሺ አራዳ ወርቅ ልብ ያለው ቆንጆ ዱርዬ ብሩ ቀን ሰጠኝ አራመደኝ ወደ አላማዬ ዱንያ ዓለሜ ላይ ገባ ብሎ ሰተት ኪታብ ጻፈ ነፍሴ ሊያስደስታት ያምራል ሳቁ አይኑ ይወስደኛል ከማልደርሰው ርቀት አይገድበኝ እኔ እንደ ትንፋሽ ነው የምወጣው። ምንም ያደረጉት ነገር የለም። ብዙ ጀስት ሞራል ነው የሰጠሁት። ቅድም እንደነገርኳችሁ ብዙ የምትችሉ ልጆች ሁላችሁም እዚህ ጋር ያላችሁ ሁላችሁም ነው የምትችሉ። ካለውኝ በደንብ እንተጋገዛለን። ደስ ብሎ በጣም እባካችሁ ግን ወደ ዘፈን ኑ እሺ። በጣም አሁን ወደ ምስጋናው ፕሮግራም የፕሮግራም ዋናው ፕሮግራም ነው።
የምስጋናና የኬክ ቆረሳ ስነስርዓት ነው የሚካሄደው። ያው በዚሁ አስታከል መጽሐፉን እንመርቃለን በይፋ። ስለዚህ ወይዘሮ ለታይና ማለበል ስማውትን አቶ ገብረመድህን የመቅደስ አባት ናቸው። አይደል? ይመስላል። ስለዚህ ይህንን ኬክ ለጋራ ለሶስት ይቆርሱታል። እኔ አልቆርስም፣ እኔ አስተዋውቃለሁ። የያዙ ይሄንን ኬኩ ይቀረሱ እንጂ መጀመሪያ ምስጋና ይሁን። ከኬክ በፊት ላመስግን አለች። መድረኩን ለሷ መስጣት ይሻላል። በጣም ይቅርታ ይደረግልኝ፣ ግን በጣም እየመሸ እንደሆነ ሰዓቱ ይገባኛል። ብዙ ሰዓታችሁን ነው የወሰድኩት። ይቅርታ ግን ከተወለድኩ ጀምሮ እዚህ ጋር አድርሳኝ ምስጋና ባልሰጣት ንፉግ መሆን ነውና ምስጋና ያው ዝም ብሎ ለማለት ያህል ነው እንጂ ልቤ ውስጥ ትልቅ ያው ኢትስ ኦብቪየስ ከእናት አባት ብዙ ነገር ሆና ነው ያሳደገችን እና ለቴ በጣም ትለያለች። በጣም ቁጡ ናት። ባይተወይ እንደምታዩት አይደለችም። ታላቅ እህቴ በዘነዘና እየተመታች ነው ያደገችው። እንደዛ ያህል yes ኃይለኛ ናት፣ ግን ልክ ያልሆነ ነገር ሲሆን ነው እንጂ ለነገሮች ደግሞ ቀላል ማለት በቃ በፍሪደም ነው ያሳደገችን። ያው እንደምታዩት እኔ ውጤት እዚህ ጋር ያለሁት ውጤት ነኝ፣ ግን መስመር ማለፍን አትፈቅድም ነበረ እና በጣም ነው መወዳት። ብዙ ነገር ነው የከፈለችው ለኛ ከምነግራችሁ በላይ። ባጭሩ የተክለ ሃይማኖት ሰፈር ልጅ ነን ይነግራል ይመስለኛል፣ የሆነ ታሪክ ይነግራል። ለቴ የሆነ ነገር ብትል ደስ ይለኝ ነበር። ማውራት አትችልም። ትንሽ ነገር ይበሉ። ይመርቋት። ትንሽ ነገር በሉ ይዝላችሁ። እሺ፣ እንደምን ዋላችሁ? እንደምን አመሻችሁ? መቼም እድሜ ከሰጠው ሰው ብዙ ያያል። እኔ እቺ የ2 ዓመት ታለኝ የሞቶችውና እኔ እነሱም እኔ ነኝ ያሳደኳቸው። እኔ ሳይሆን ከፈጣሪ ጋር ጎረቤቶቼን እድሜና ጤና ይስጣቸው። እኔ አሁንም ቢሄድም ያው ጎረቤቶቼን እየረዱኝ ነው የሚኖረውና እሷም አሁን ያው እንግዲህ ካሰችኝ፣ ያው ከዕዳ ወጣችኝ። ግና ትንሽ ኃይል አለ። እኔም ጎንበስ ብዬ ስላረጀሁ ጎንበስ ብዬ አሳልፈዋለሁ እና እድሜና ጤና ይስጥልኝ። እኔ ጎረቤቶቼን በተለይ ጎረቤቶቼን እኔ ልጆቼ ናቸው። የጎረቤቶቼን ልጆች ጎረቤት ውስጥ የሉም ሁሉ ሆኗል። ግና እኔ ልጆቼ ናቸው። በሄድኩበት ሄደው የሚጠይቁኝ፣ ቢሸግረኝ የሚያበድሩኝ የሚሰጡኝ ጎረቤቶቼ ናቸው። እኔ ቆሜ የምሄድ ያለውና ፈጣሪ ኩሉ ዓለም ከነሱ ጋር ይሁን። አሁን እሷም ያውና እድሜና ጤና ይስጣት። ብራው። በጣም ሊመሰገኑ ሊከበሩ የሚገባ እናት ናቸው። ደስ ይላሉ አይደል? በጣም አባቷስ ምን ይላሉ? እንኳን ደህና መጣችሁ። እሷም እንኳን ለዚህ አበቃት። ከዚህ የበለጠ ደግሞ ከፍ ብላ እንድትደርስ ምኞቴ ነው። እናመሰግናለሁ። በጣም ቁጥብ ናቸው ሁለቱ። እንግዲህ ከእሷንም ቀልቃላ ናት። ያው በእሷ ይካሳሉ። እሺ አሁን ምስጋናው ይሁና። ምን እንደምታመሰግኝ ትገልጪ? እሺ አልደከምኳችሁማ፣ ብዙ እያወራሁ ይቅርታ። በጣም ምስጋና ላይ መጽሐፍ ላይ ገልጫዋለሁ። ከቻላችሁ ብዙ ሰው የገዛ አይመስለኝም። እንደው በነፃ መወስዳችሁ ብታነቡት ባይነኝ እኔ ከሚቀር ማለት ነው። እና ምስጋና ላይ ብዙ ነገር ብያለሁ። እንዳለችው ነው ለቴ ተክለ ሃይማኖት ሰፈር ጎረቤቶች በጣም
ጎረቤት ማለት ከባድ ነው። በጣም ብዙ ነገሮቻችን ነበሩ ማለት በጣም ከብዙ አንጻር ማለት ነውና በጣም ነው ከልቤ የማመሰግነው። እያንዳንዳቸውን ጠርቼ ባመሰግን አይቆጨኝም ነበር፣ ግን ያው ካለን ታይም አንጻር ሁሉም ማለት ነውና በልጅነቴ ነው ባይ ዘ ዌይ ስራ የጀመርኩትና አንድ ቤተልሔም ወይም ሚሚ የምንላት እህት አለችኝ። እኔ እህቴ ማለት እችላለሁ። እሷ ጋር ነበር የምሰራውና መስተንግዶ ነበር የምሰራው ባይ ዘ ዌይ 17 ዓመቴ ላይ እና በዛን ጊዜ የምሰራ ታይም ላይ ክላስም ነበሬ አት ሴም ታይም ደግሞ ትምህርትም እና ሁለቱን እንዴት እንደማብቃቃ እሷ ነበረች የምታመቻቸውና ለትምህርቴም በስራዬም ጎን ለጎን የሆነችኝ አንድ መወዳት እንዴት መግለጽ እንደምችል አላውቅም። መጽሐፉ ላይ ገልጫታለሁ ይመስለኛል በስሱ። እሷንም ይውልኝ እህቶቼ በጣም ነው የምወዳችሁ። እርጋት ትራስ ሳያቸው በጣም ነው በጣም የሚያስቁኝ እህቶቼ ናቸው። በጣም ነው የምወዳቸው። ባይዘው በጣም እኔ እንጃ ምንም አያውቁም። ባይዘው በጣም ሰላማዊ ሰዎች ናቸውና በዛ ነው በጣም ከምነግራችሁ በላይ ብቻ ቤተሰቦቻችን በጣም የሚገርም ቤተሰብ ነው እና ስታድጉ ነው ግን የምትረዱት ይሄን ፖይንት። ቤተሰብ የሚለው ነገር ትንሽ እያደጋችሁ ስትሄዱ ነው የሚገባችሁ እና አልገባኝም ነበር። በጣም ሳስቸግር ነበር ምናምን እና ይቅርታ በዚሁ አጋጣሚ ቤተሰቦቼ ስላስቸገርኳችሁ፣ ጎረቤቶቼም ስላስቸገርኩ ይቅርታ። ከዚህ በኋላ ክሳለሁ ብዬ አስባለሁ። እንዲሁም ደግሞ ከጎኔ ለነበሩ በይበልጥ ደግሞ ሀያት ሬጀንሲ ፈንድቃ መላኩን በጣም አመስግኑልኝ። ከልብ አመስግኑልኝ። ምክንያቱም ይህም ቦታ ስፖንሰር ሆኖኝ በብዙ ማስቸገር ውስጥ ነው እዚህ ጋር ያለሁት። ለነገሩ እኔ የሆነ ነገር ከፈለግኩኝ የትም አባቴ አያበልጠኝም፣ ግን በሱ ብርታት ነው እዚህ ጋር የደረስኩት። ሀያት ሬጀንሲ ፈንድቃ በጣም ከልቤ ነው የማመሰግነው። በጣም ወደው ቤት ነው፣ ወደፊትም ወደው ቤት ነው። አክቹሊ በጣም አመሰግናለሁ መላኩ። ጫካ ቡና ቪክተር አስመጪና ላኪ ትሬዲንግ ነው። ያያ ቢዩቲ እንደዚህ ሜካፔን፣ ፀጉሬን፣ ሙሉ ነገሬን እንደዚህ አሁን አምራለሁ ባይተወይ ያለሜ አመዳም ነው መስለው፣ ግን አሁን ቆንጆኛለሁ። ይሄ ውጤት የመጣው በያያ ቢዩቲ ሳሎን ነው። ያያ ሁሌ ከጎኔ ነው። በጣም አድርጋችሁ አመስግኑልኝ። ጫካ ቡና ብስሪ በጣም የሚገርም ሰው ነውና ይሄን ኬክ እሱን የጋገረው ሽልማቶች፣ ሌሎችም ነገሮች አግዞኛልና በጣም ጫካ አመሰግናለሁ። ጫካ ቡና ማይ ዲዛይን ቅድም አመስግኛለሁ። በእርግጥ በጣም ወጣት ልጅ ነው፣ ብዙ ነው የሚጠበቅበት ገና ማለት በጣም ነው ያሳመረኝ ከምነግራችሁ በላይና በዚህ ወጣት እድሜው አሁን ብዙ ነገሮች ዲፊከልት በሆኑበት ታይም ራሱ ወጪ ችሎ በጣም ወጣት ልጅ ነው። ገባችሁና እውነት የምር በጣም ውድ ነው። ባይ ዘ ወይ ሁሉ ኑሮ በጣም ውድ ነው። ላይክ አልመረራችሁም በእውነት እና እንደዚህ በሆነ ታይም ብዙ ነገር ችሎ በዚህ ወጣት እድሜው እንደዚህ ስላለበሰኝ ጸጋ ልበስ። እውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ማለት እወዳለሁ። ሌሎችም ኢዮብ ዮናስ ባይ ዘ ወይ ኢዮብ ዮናስ ገድሎኝ ነበር። ከዚህ በኋላ ህይወቴ ላይ የሚኖር ሰው ስለሆነ ኢዮብ ዮናስ ይባላል። ላይፍ ላይ ቲክቶክ ጀርመን ሀገር ነው የሚኖረው። ከማንበብ ጀምሮ ነው የሚያበረታታኝ። ለምሳሌ ላይፍ ላይ ትረካ ነባለሁ እና ትረካ እያነበብኩ አንድ ፊደል ስስት መቅደስ ተበለሽ እንደዚህ አይደለም የሚለው እስከሚል ድረስ እየተቆጣጠረ ነው የሚያርመኝ እና ይሄ ውጤት ይሄ የመጽሐፍ ውጤት እሱም ተደምሮ ነው ለማለት ነው። በጣም ነው የማመሰግነው ኢዮብዬ። ሰለሞን ሳህለ ቅድም ያያችሁት ሰለሞን ሳህለ መጽሐፉን የሰራው ኤዲት ያደረገው ሙሉ ነገሩን እሱ ነው እና አንዳንዴ እግዚአብሔር እንዴ እኔ ሰው አለኝ ማለት ነው የሚያስብሉ ሰዎች ነው የሰጠኝና በጣም ነው የማመሰግናችሁ። እኔ አይገባኝም ግን እውነት አይገባኝም ግን በቃ በጣም ነው የሆናችሁልኝ። በጣም ነው ከልቤ የማመሰግነው። እግዚአብሔር ያክብርልኝ። ያው ምስጋናው ለሁሉም ይድረሳችሁ። አሁን የኬክ ቆረሳው ስነ ስርዓት ከመካሄዱ በፊት መጽሐፉ ይመረቅ። ስጦታው ይምጣ።
ስጦታው ጋቢ ነው። ያው የስጦታ ትንሽ የለው አይደለ? የስጦታ ትንሽ የለው፣ ክብር ነው። እሱ ለማን ነው የሚለብሰው? ለአባት። ይቅደምሽ በአባት። ጋቢ እሺ፣ አሜን። እናቴ ከድሮም ጀምሮ ዮርዳኖስን መርገጥ ፈልግ ነበርና እንግዲህ ያው ደርሼ ልልካት ነው እና እሱ ነው ትልቁ ጊፍቴ። ዮርዳኖስን አይታ እንድትመጣ ላደርግ ነው። ተሳካ በመጨረሻ። እሱ ነው ስጦታዬ ለሷ። እድሜ ይስጥልኝ። በሰላም እደሩ። ጸጋ ልበሺ እንዳከበርሽኝ ክበሪ። ጸጋ ልበሺ እንዳከበርሽኝ ክበሪ። አሁንም የአንቺ ፍሬ ያሳየኝ። ጥሩ ትዳር ያሳየኝ። እሺ፣ ኬክ እንቁራስ መጀመሪያ። ያው ይህ የምረቃ ስነስርዓቱን ለማብሰር የኬክ ቆረሳ ስነስርዓት እናካሄዳለን። ሶስቱም ያዙና ሶስታችሁም መሀል ላይ ግቢ አንቺ። እሺ፣ አሁን የኬክ ቆረሳው ስነስርዓት ምረቃውን ለማብሰር የተዘጋጀው ኬክ ሊቆረስ ነው። አጨብጭቡ፣ አጨብጭቡ፣ አጨብጭቡ። ያው ኬኩ የመጽሐፉ ምረቃ እንደ ነጋሪት መጎሸም ይቆጠራል። እሺ፣ አስተባባሪዎች መጽሐፉን አምጡልን። እሺ፣ በገባይ ልክ የመቅደስ ገብረመድህን መጽሐፍ ሊመረቅ ነው። ወይዘሮ ለታይ መጽሐፉን እያወጡ ነው። አንዱን መጽሐፋት ያዙ። ሁላችሁም መጽሐፉን ከፍ አድርጉ። ሁላችሁም መጽሐፉን የመቅደስ ገብረመድህን በገባይ ልክ የተሰኘው ግጥም መድብል በይፋ ተመርቀዋል። ሰበር ዜና። በገጣሚ መቅደስ ገብረመድህን የተገጠመው በገባይ ልክ የተሰኘው የግጥም መድብል ዛሬ ተመረቀ። በምረቃው ስነ ስርዓት ላይ ወይዘሮ ለታይን ጨምሮ ሌሎች የክብር እንግዶችና ጓደኞቿና ዘመዶቿ ተገኝተዋል። ይቀጥላል። እንግዲህ በጣም ታምራላችሁ በእውነት እንዳለ በሙሉ ፊት ለፊት ፊታችሁ ላይ በሙሉ ግጥም ይመስላል። መቼ ነበር ያየኸኝ? ጸጥታ ይከበር። እጅ በደረት። መቼ ነበር ያየኸኝ? መቼ ነበር ቻው ያልኩህ? መቼ ነበር ያቀፍኩህ? መቼ ነበር የሳምኩህ? መቼ ለታ ነበር ከጉያ የዋልኩት? ዓይንህን እያየሁ ደስ ብሎኝ የሳቅኩት የሚል ግጥም አንድ ቀን ሰምቼ ልቤን ስቦኝ ነበረ። ይህ ግጥም ከስራዎቿ መካከል አንዱ ነው። ረጋ በሰል ያለች ነች፣ አስተዋይም ጭምር። በማህበራዊ ሚዲያ ጥሩ ጥሩ ግጥሞችን ታስኮመኩመናለች። በቅርቡም አንድ የግጥም መጽሐፍ ለህዝብ አቅርባለች። የአዳም ቁጥር። ገጣሚ ምህረት መስፍን አሁን መታ የሆነ ነገር ትላለች። የሆነ ነገር በይ። ወደ መድረክ ጋብዙልኝ።
እንኳን ደህና መጣችሁ። የዛሬዋ ንግስት መክሊት እንኳን ደስ ያለሽ። ርዕሶቹ ፊደሎች ናቸው። ፀ ከሱ ቤት መንገድ ዳር የነበረች ጽጌረዳ ተወላግዳ የቆመች የንጽዋ የተጎዳ በውሃ ጥማት የተዝለፈለፈች ከበራፉ ከመኖሪያዋ አጥር ባለው ደጃፍ ውልቅልቅ ያለ አካሏን ያክማት ሰው ስለሆነ ተመለከታት። ታዲያ አንድ አሙሴ ቀራትን ጽጌረዳ አበባ ከጊዜ ላይ ቆርሶ ሕይወቷን አበራ። እድሜዋ ቀጠለ፣ ፍክክት አለች፣ መልኳ ወጣ። ፉት ባለች ውሃ አተራትም ወይ አምሮባት ዘንባ። ያቺ ጽጌረዳ እኔ ነኝ፣ እሱም የኔ ዓለም የጠቆረ ልቤን ያበራው በቀለም ተለክቶ እኔ በቅሎ አይደለሁ ይህ ሁሉ ሸክሜ በላይ ተጭኖ እንደምን ልራመድ? የየዕለት ተግባሬ ብልጭ ብሎ መጥፋት እሳት ሆኖ ማመድ። መሆን አለመሆን አለመሆን መሆን ጊዜ እንደ ሽልጦ እያገላበጠኝ ወይ ደህና አልበስል ዝም ብዬ ጸናለሁ ኢዮብን ይመስል። ይሄ በሳል ገጣሚ የምወድለት ግጥሙ አንዱ ነው። የተለያዩ ቅኔ ያዘል ግጥሞችን በመጻፍ ጽፎም በደንብ በመተወንና በማንበብ ይታወቃል። ቅድም እንዳልኩት ተስፋ የሚጣልበት ገጣሚ ነው። ገጣሚ አስታውሰኝ ረጋሳ ይባላል። አዎ ዛሬ ደግሞ ምን ያቀርብል ሊሆን? እስኪ አብረን እንከታተል። ወደ መድረክ ጋብዙልኝ። እንደምን አረፈዳችሁ? ያ ይሻላል። እንዴት አረፈዳችሁ? እንግዲህ ደስ ብሎኛል በጣም። እንኳን ደስ አለሽ። እናንተም ግጥምን ብላችሁ እንደዚህ ብዝት ብላችሁ ስለመጣችሁ እናመሰግናለን። ሁለት ግጥሞችን እጋብዛችኋለሁ። መጠነኛ ግጥም። ቅዱሱ ያሬድ ከዕለታት በአንድ ዕለት ፀሐይ ሲያቃጥለው ከአንድ ዛፍ ቢጋደም ጥላ እንዲያስጠልለው ግራ የገባው ትል አቀበት ሊወጣ ቢታገል ከቅርፊት እድል ደበለለው ከያሬድ እግር ፊት። ይኸው ከዛ ወዲህ አባ እንደፈለጉት እንደ ትልቅ ነገር ምሳሌ እያደረጉት ሰው ተስፋ ካረገ ለመሰኘት አንቱ ከእንስሳ ይማራል እንኳን ከትናንቱ ይሉናል። እኔ ግን በውስጤ ጥያቄ ያነሳለሁ እንደዚህ የምትል ያን ሁሉ እግር ይዞ አንዲት ዛፍ ለመውጣት እንዴት ከበደው ትል? ከትል አንማርም። የፈረሱ ጉልበት፣ የዝሆን ትከሻ፣ የብረት እንቅብም እንደ ሰው ልጅ ጫንቃ የመከራን ሸክም አያንቀረቅብም። ምን ሰባቴ ብቻ ቁጥር ጥጉ ጠፍቶን መቁጠር እስኪከብደን ቀና ባልን ቁጥር እያንገዳገደን ስንቱን አፈር ልሰን ስንት አቅም ተውሰን ታዛቢ ጉድ ባይል ተመልካች ባይደንቀው እንዴት እንደመጣን እንዴት እንደደረስን እኛንን የምናውቀው። ሚዳቋ አብዝቶለት ከልሎለት በደን ለአንበሳ አይከብደውም እንጀራውን ማደን። የሰው ልጅ ምስኪኑ ኩርማን ፍለጋ ሲል ሆዱን ማስታገሻ ተራራና ሜዳ ገደልና ጢሻ በጉልበቱ ዘሪ በላቡ ሸት አብቃይ እንደ ሰው ማን አለ ለመኖር የሚሰቃይ? ስንት ታሪክ ያለን እልፍ የተሻገርን የመከራ እሳትን ከትል አንማር፣ ትሉ ከኛ ይማር ወድቆ መነሳት።
አነጋገሩ በሳል ነው። ንግግሩ ከሱ የሚወጣ አይመስልም። ንግግሩ በጣም አንባቢነቱን ያሳብቃል። አንዴ ሲገጥም የሰማሁትን ግጥም ንገራችሁ። ነፍሴን ከክፋዬ አጣብረሽ ዓለም ጥግ ላይ ያኖርሽው፣ ነፍሴን ከክፋዬ አጣምረሽ ዓለም ጥግ ላይ ያኖርሽው፣ ሩብ ጉዳይ የሳምሽልኝ ጥበቡን ከየት ተማርሽው? እውነት እውነት ከንፈርሽ እጅግ ልዩ ነው፣ የኔም ጠረን ታውዷል። ሰሞኑን የሳምሽው ጉንጬ አየር ማስገባት ጀምሯል። በሩብሽ እንዲህ የሆነ የጉንጬ የከንፈር ጥጉ በሙሉ ቢሆንም አኖሮ ልቤና ነፍሴ ተማክረው እኔም ጥለው ባረኩ። እዚህ ሩብ ጉዳይ ስማው ነው። አይገርምም? ገጣሚ አጨብጭብለት ይላል ሰው። ይቀጥላል። ግጥሙ በጣም ረዥም ነው፣ ግን አሳጥሬው ነው። ገጣሚ ሰለሞን ሳህለ ይባላል። እዚህ ይገኛል። እዚህ ደግሞ ከግጥሞቹ መካከል ይሁን ከመቅዲ ግጥም አይታወቅም ያቀርብልን የሆነ ነገር ይለናል። እሱን ወደ መድረክ ጋብዞ በዚህ ተጠቅማለህ። ይሄ ለምንድን ነው? እንዴት አዋላችሁ? አመሻችሁ? ሰላም አመሻችሁ? አሁን ጥሩ ይላል የምናገረው። ግን አዳይ ላይ እንኳን ደስ አለዎት። መቅዲ እንኳን ደስ አለሽ። እናንተም ስለመጣችሁ አብራችሁን ስለሆናችሁ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። እኔ ሱፍ ስለብስና ኬክ ስበላ ሳቄ ይመጣል ብዙ ጊዜ እውነት። ናስኪለው የሚባል ሰው አለ። ናስኪለው ማለት ስሙ ሌላ ነው። አበበ ሊሆን ይችላል፣ ከበደ ሊሆን ይችላል። ብቻ ግን የአካባቢው ማህበረሰብ ምን ብሎ ነው የሚጠራው? ናስኪለው ነው። ናስኪለው እግዚአብሔር እስኪጠራው ድረስ በቃ ስራ የሚሰራ ሰው፣ ከሰኞ እስከ ሰኞ ስራ የሚሰራ ሰው ነው። እና የአገሬው ሰው ምን አለ? ሰኞ ቀን መጎልጎል፣ ማክሰኞ ማረስ ነው፣ ሮብ ቀን ያው መዝራት፣ ሐሙስም ማረም ነው፣ ዓርብ ዕለት ያው ማጨድ፣ ቅዳሜ መውቃት ነው፣ እሁድ ማስገባት ነው። ናስኪለው ሱፍ ገዛ መቼ ሊለው ሰው ነው? ምናልባት ዛሬ ይሆናል። ሁለት ግጥሞች አነብላችኋለሁ። አንደኛው እዛው መቅዲ ላይ በገባኝ ልክ ከሚለው ላይ ገጽ 20 ሰ ያው ሰለሞንም ስለሆነ ሰ የሚለውን ላምብላችሁ። አብሮኝ ነበር ከሰሞኑ የማይወደኝ ያ ብኩኑ፣ ፍቅር መስሎኝ ሲተራመስ ጣቱ ከራሴ ላይ ማሙቼ የምቀር ፈስሼ የምገኝ እኔነቴ ሳይታይ ከጉንጬ ስርጓጉድ ላቤ ተጠራቅሞ በፈገግታ ብዛት የገጼ ስብ ሲታይ ተወደድኩ እላለሁ። በጣቶቹ መሃል በፍቅር ስሞካሽ በፍርጥም ትከሻ ታቅፌ ባመሻሽ ይህን ሁሉ ተድላ በታምር እያየሁ ተወደድኩ ብያለሁ። ትንፋሽ ስስብ ጠረን ስምግ ሆኜ ከከንፈር ካንገቱ ጥግ ተወደድኩ እላለሁ። ፎቶዬን ሲለጥፍ ከስልኩ ገጽ በፍቅር ቋንቋ ስሜን ሲያንቆላጵስ ወዶኛል ብያለሁ። ሳላውቀው ሲርቅ ከጎኔ እንደሚያቅፍ ሌላ ሲለያይ ከዓይኔ ተመለከትኩ። የምላስ ላይ ፍቅሩ ከልብ ላይ እርቆ ምን ሊበጀኝ እኔ የሚያስቀረኝ አጣብቆ ብያለሁ። አሁን ትቼዋለሁ፣ ከጎኑ ርቄያለሁ። ተስፋ ቢስ መለየት በቃ ይብቃኝ የሚል ደብዳቤ ጽፌያለሁ። ለእኔ የሚለውን እስኪሰጠኝ አምላክ የሚፈልገኝ ካለ ደብዳቤ ወዲህ ላክ ለመግለጽ። እሺ ከኔ ልጋብዛችሁ። እልና እላለሁ ሰውን ብሎ ታላቅ ፍጡር የዚች ከንቱ ዓለም የምድር አረ ወዲያ ወዲያ ይቅር እንዲህ ከሆነስ ሰውነት እንዲህ ከሆነስ ፍቅር እልና ደሞ መልሼ እንደገና
አሳ ያለ ውሃ የሰው ልጅም ያለ ፍቅር በተፈጥሮ ስሌት ቀመር እንዴት ይቻለዋል አንዱ ብቻውን ያለ አንዱ ሊኖር? ጠቢቡ ጥበብ በዝቶበት ከመኖር አለመኖር ካለመኖር አለመፈጠር ይሻላል ብሎ ቢልም ለኔና ለሷ ግን አይሆንም። ትክክል ይሁንም አይሁን ይሻልም አይሻልም ሶስተኛ ሰማይ ለሚኖር ለእንደኔ አይነት ሰው አይሆንም። እረ ከመኖር አለመኖር ካለመኖር አለመፈጠር በስንት ጣዕሙ አልልም። ያወራው ሳይገባኝ ያለውን እንደ በቀቀን ዝም ብዬ አላላዝንም። ለሰው እስከ ሰው በላይ ምን ሀብት ምን ችሎታ አለው አምላክ ስጦታውን በስትንፋሱ እፍ ብሎ የሰጠው እላለሁ። ደግሞ ልና ዳግመኛ ከፊቷ ቆሜ እወድሻለሁ ካልኳት በፍቅር ካቆላመጥኳት ያላንቺ መኖር አልችልም ይኸው ማርያምን ስልሽ ቅብጥርጥሴ ምንትሴ እውነት እያልኩ ካገነንኳት ወይም ደግሞ ናፍቆቷን ሲቻለኝ መቻል በልቤ ሀሳብ ግዳጅ ኑሮዬ መቅኖ አጣብኝ ይቅርበኝ ብዬ በአማላጅ ወንድነቴን ካስፈተንኳት ወንድ አይደለሁም እውነትም ውሻ ነኝ የውሻ ልጅ እልና ደግሞ መልሼ እንደገና እባክህን ፈጣሪ የምድር ዓለም ተአምኖ አይኗል ዛሬ አራራልኝ አጥሯን ታክኬ ቆሜ ሳስጠራት እንድትመጣልኝ ከዛ በኋላ ብትፈልግ እንደ ብዱሻ ታባረኝ በመቋሚያ በድንጋይ መግቢያ መውጫ ታሳጣኝ እንደ ጦራ ምእመን ነጃሳ ማንተስ የተበለኝ አይኗን ብቻ ሳይና የዛሬ ህይወቴን አስቀጥለኝ ይላሉ። ደግሞ ደግሜ እወዳታለሁ እላለሁ። እወድሻለሁ እያልኩ እብድ ይመስል እጮሃለሁ። ጻድቅ እንዳየ ቡዳ ተርገፍግፌ እስቃለሁ። ለካንስ ያልሽኝን እያሰብኩት ያልኩሽን መልሼ ስለው ተለይተሽኛል እንጂ አልተሰናበትሽኝም። ተለይቼሻለሁ እንጂ አልተሰናበትኩሽም። ተረት እንዳልኩሽ የላምበረት እንዳልሽኝ እንቆቅልሽ እንዳልኩሽ ምናውቅልህ እንዳልሽኝ በእኔና በአንቺ የፍቅር የህይወት መስመር አንድ ጀንበር ላይ ወድቀው በድንገት ነውና ነበር። ለካንስ በእንካ ስላንቲያ በምንቲያ በአንተ ተረታ አልረታም በአንቺ ተረቺ አልረታም ፍልሚያ ተለይተሽኛል እንጂ አልተሰናበትሽኝም። ተለይቼሻለሁ እንጂ አልተሰናበትኩሽም እልና እላለሁ። አመሰግናለሁ። ኧረ አመስግኑት። ምርጥ ገጣሚ አኮራም እንደ አይነት ገጣሚ ነው። ዋው እንኳን ፕሮግራም መራው ዛሬ እባክሽ። በጣም አሪፍ ሰዎች ናቸው የተገኙት። የመሴ ሚዲያ ላይ ስቀርብ ያው ብዙ ወዳጅ አፍርቻለሁ እና ጎልቼ ለመታየትም የእሱ ሚና አለበት። ቲክቶክ ብቻ አይደለም እና መሴን ከልብ አመስግኑልኝ። እዚህ ድረስ መጥቶ ይህን ውብ መድረክ ሲመራ ከኔ የጥበብ ክፍያ እንጂ ምንም ነገር አልጠየቀም። ምንም ነገር ነው የምላችሁና መሴ ወይደዊ እንደ ዜና አንባቢነቱ አይደለም፣ እንደውም መድረክ ላይ አልተጫወተም። በግል ብታወሩት በጣም ቀልደኛና ተጫዋች ነው። እንደዚህ ጤና ይስጥልኝ ዛሬ እንደሚለው ሰውዬ አይደለም በጭራሽ። እና በጣም አመስግኑልኝ፣ በደንብ አመስግኑልኝ። በደንብ አመሰግናለሁ። እሺ ቴንክ ዩ። ያው እኔ ብዙ ጊዜ ፕሮግራም አልመራም። ያው ብዙ ጊዜ በዜና ስራ የተጠመድኩ ነበርኩ። ከዛም ደግሞ የሾውም ስራ አለ። ያው ብዙ ሰዎች ደግሞ ዜናም ስለማለብ ለፕሮግራም መሪነት ብዙ አያጭም። በአጋጣሚ ግን እሷም ያው ፕሮግራምን ምራ ስትለኝ በጣም ማደንቃት ነገ ተስፋ የምጥልባት ገጣሚ ስለሆነች ያው መግድ የምትወደድ ናት። ያለምንም አንገራገር እሺ ብዬ ያው ፕሮግራሙን እንግዲህ አጨመላለቄ ቢሆን መርጬዋለሁ። ታንክ ዩ ቬሪ ማች። የዛሬው በገባይ ልክ የተሰኘው የግጥም መድብል የምረቃ ስነ ስርዓት በዚህ ተጠናቋል። መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛ። ታንክ ዩ። በሰላም ወደ ቤታችሁ ግቡ። ትንሽ ኃይል አለ። እኔም ጎንበስ ብዬ ስላረጀሁ ጎንበስ ብዬ አሳልፈዋለሁ እና አድመና ጤና ይስጥልኝ። እኔ ጎረቤቶቼን